ሰላም ሰላም ቤተሰብ እንዴት ናቸው? ደህና ናቸው? ሰላም ካም ከኔ ጋር ሰላም ካም ነው። እዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ነባር የሆናችሁ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። ቀጥታ ወደ ቪዲዮ እንገባለን። ቀለም አነሳስ ስር የተባላችሁ የነበር ዛሬ በጠየቃችሁ መሰረት ተከስቻለሁ ማለት ነው። ቤተሰብ ቀለም እንዴት እናንሳ የሚለውን ዛሬ በደንብ አስረዳችኋለሁ። ቀለም የምናነሳበት ዋናው ምክንያት ምንድን ነው? እኛ አዳዲስ ዩቱበሮች ያገኘነው ሰው ነው ቀለም የምንሰጠው። ይጠቅመናል ሰውየው አይጠቅመንም ሳንል ዝም ብለን ቀለም እንሰጣለን ማለት ነው። እና ይህንን ጥንቃቄ ማድረግ አለብን። አሁን ከአሁን ቀደም የሰጠናቸውን አንስተን እንደገና መርጠን ለምንፈልጋቸው ቤተሰቦች ብቻ መስጠት እንችላለን ማለት ነው። የበፊቱን የሰጠነውን ሙሉ በሙሉ እናነሳዋለን። ስለዚህ ለምንድን ነው ማንሳት ያለበት? አንዳንድ ሰዎች ባለጌዎች ናቸው። ዝም ብለው እኛ እንድንሰራ የማይፈልጉ እኛ እንድናደርግ የማይፈልጉ ሰዎች ስላሉ ገብተው እንዲያጠፉ ቀለም ከወሰዱ በኋላ ስንት እኛን ማበረታታት የሚችሉ ሰዎች እንዳሉ እኛንም መውደድ የሚፈልጉ ሰዎች አሉ ማለት ነው። ሰው ነን እና ሁላችንም አንድ አይነት አስተሳሰብ፣ አንድ አይነት ጭንቅላት፣ አንድ አይነት የሆነ ወጥ የሆነ አስተሳሰብ የለንም። ሁላችንም ልክ ከለራችን እንደሚለያዩ ሁሉ የሰው አስተሳሰቡ በጣም ይለያያል እና ከነዚህ ሰዎች እንዴት የእነዚህን ሰዎች እንዴት ማንሳት እንችላለን? ለእኛ የሚጠቅመን ሰውስ እንዴት ያለ ነው? አሁን ከአሁን ቀደም አይተናቸዋል። የሚጠቅሙን የማይጠቅሙ ደግሞ ሊኖሩ ይችላሉ እና እነዛን የማይጠቅሙትን ማስወገድ ነው ቀለማቸው ማንሳት ነው። ስለዚህ ክሮም ላይ እንገባለን ማለት ነው። ክሮም ላይ እንገባና እዚህ ክሮም ላይ እንገባለን። ክሮም ላይ ገብተን ምን እንጽፋለን? ዩቲዩብ ዶት ኮም ብለን እንደዚህ እንጽፋለን። ዩቲዩብ ዶት ኮም ብለን እንደዚህ ከጻፍን በኋላ ጎን እንለዋለን። ከዛ ይሄ ነገር ይመጣልን እንደዚህ ይመጣልና እንደዚህ ሲመጣልን ላይ ፕሮፋይል አይከናችን አለች። የራሳችን ፕሮፋይል አይከን አለች ከላይ ከሶስት ነጠብጣቧ ስር ማለት ነው። ከዛ ያችን ፕሮፋይል አይከናችንን እንደዚህ እንነካታለን ማለት ነው። እንደዚህ ስንነካት ላሳያችሁ። እንደዚህ ስንነካት ይሄ እነዚህ ሴቲንጎች ይመጡልናል። ከዛ ይሄ ሴቲንግ ሲመጣልን እንድናደርገው እዚህ ጋር ዩቲዩብ ስቱዲዮ አለች ይችን ማለት ነው። ይችን እንደዚህ እንነካለን። ዩቲዩብ ስቱዲዮ ስንነካ እንደዚህ ያመጣልን። እንደዚህ ሲያመጣልን እታች የሴቲንግ ምልክት አለች ከግራ እጃችን ታች መጨረሻ ማለት ነው። በጎላ አድርጌ ላሳያችሁ። ይቺ ሴቲንግ ማለት ነው። ይችን ሴቲንግ እንነካለን። ይችን ሴቲንግ ስንነካት እንደዚህ ይመጣል ማለት ነው። እነዚህ ሴቲንጎች ይመጡ። ከዛ እኛ ኮሚኒቲ ሞዴሬሽን ሰው ማለት ነው። ኮሚኒቲ ሞዴሬሽን የሚለውን ይሄንን ማለት ነው። ይሄን እንነካለን። ይሄን ስንነካ ምን ያመጣልናል? እዚህ ጋር ኮንተንት ኮንትሮልስ ከዛ ደግሞ ዩዘር ማኔጅመንት የሚሉ ሴቲንጎች እዚህ ጋር ይመጣሉ አይደል? ከዛ እኛ ምንድነው ማድረግ ያለብን? ዩዘር ማኔጅመንት የሚለውን ይሄን ማለት ነው እንመርጣለን። እዚህ ጋር ስንመርጥ እዚህ ጋር ምን አሉ? እነዚህ እንትኖች አሉ። እነዚህ ሞዴሬት የሰጠናቸው
ሞዴሬት የሰጠናቸው ሰዎች እነዚህ አሉ ማለት ነው። ከዛስ ምንድን ነው የምናደርገው? እዚህ ጋር ይታያችኋል። እዚህ ጋር የሄድ ኤክስ ምልክት አለ። ላሳያችሁ፣ እንደዚህ አድርጌ ላሳያችሁ። እዚህ ጋር ራሄል ሙሉ የሚለው ራሄል ሙሉ ጋር ለምሳሌ ኤክስ ምልክት አለች። እያንዳንዱ ሰው እናጥፋ ካልን ይችን ፊት ለፊቱ ያለችዋን ኤክስ እንነካለን። ራሄል ሙሉ የምትለዋ ፊት ለፊት ያለችዋን እንነካለን። የራሄልን ማንሳት ከፈለግን ማለት ነው። ሳላህ ዘውዱ የሚለውን ማንሳት ከፈለግን እዚህ ጋ ይችን ኤክሷን እንነካና እናነሳለን። ግን ይሄ ያደክመናል። እኛ ማንሳት ያለብን የት ነው? የኤክስ ምልክት እዚህ ጋ ይታያችኋል። ይሄንን ስንነካው ሙሉ ያነሳልናል። ከዛስ ምንድነው ማድረግ ያለብን? ሴቭ የምትል ትመጣልናለች። ይቺው ሴቭ የምትል ትመጣልናለች። ሴቭ ማለት ነው። ሴቭ የምትሏ ስትመጣ ሴቭ ታላረግ ነው አልተነሳም። ሴቭ ሳናደርግ ያንን ብቻ ኤክሱን ብቻ ነክተን ምናልፍ ከሆነ ሞዴሬሽን የሰጠናቸው ሞዴሬት የሰጠናቸው ሰዎች ቀለማቸው አልተነሳም። እንዳልተነሳ ነው የምታውቁት። ግን ሴቭ የምትለዋን ከነካን ሙሉ ያነሳል። እዚህ ጋር ግን ስልኮች ላይ ይሄ ትልቁ ኤክስ ምልክት አይመጣም። ከፊት ለፊት ትንንሿ ኤክስ ምልክት ብቻ ናት እና ልክ እያንዳንዱ ገብታችሁ የምታጥባት ናት። አንዳንዱ ስልክ ላይ ደግሞ ይሄ ኤክስ ምልክቱ የሚያመጣ ስልክ አለ እና የእናንተ የትኛው ነው? በሁለቱም መንገድ ማጥፋት ትችላላችሁ። ወይ ትልቁን ኤክስ በመንካት ወይንም ከየፊት ለፊቱ ያለችዋን ኤክስ በመንካት መርጣችሁም ማጥፋት ትችላላችሁ። ግን ሴፍ ትላላችሁ ማንኛውንም። እያንዳንዱን ስታጠፉ የኔን ስታጠፉ ለምሳሌ የኔን ኤክስ ምልክት ነክታችሁ እንደገና ሴቭ ታላላችሁት አይጠፋም ማለት ነው፣ አይነሳም። ቀለሙ እንዳለ ነው እና ሴቭ ለዋለሁ ማለት ነው። ሴቭ አረኩት። አሁን ጠፍቷል። ይጠፋል እርግጠኛ ሆኜ። አሁን ገብተን እንደገና እንየው። መጥፋት አለመጥፋቱን ቼክ እናድርግ። ሴቭ ብዬዋለሁ። ይጠፋል ብዬ ግምት አለኝ። እንግዲህ አስተውሉ። ከነመጨረሻው ማየትን ሲጋ ነው እንግዲህ ማየት ያለባችሁ። እስቲ ተነስቷል አልተነሳም የሚለውን ይችን ኤክስ ምልክት ልግባ። ከዛስ ሞዴሬት ኮሚኒቲ ሞዴሬት የሚለውን ልንካ ገባሁ። ከዛስ ዩዘር ማኔጅ የሚለውን ልንካ ገባሁ። ይኸው ጠፍቷል። ስታንዳርድ ሞዴሬት የሚለው ጋር ምንም ነገር የለም። አድ ስታንዳርድ ሞዴሬት አድርጊ ነው የሚለኝ። አድ አድርጊ ሌላ ሰው ሞዴሬት ስጭ ነው የሚለኝ። በቃል የያዝኩት ሰው ካለ እሰጣለሁ። በቃል የሚያልያዝኩት ካለ እዛው ላይፍ ላይ ሲመጣ እሰጣለሁ ማለት ነው። ለዛሬው ላይ እናበቃለን። ተወዳጆች ከልብ ነው የማመሰግነው። ጊዜያችሁን ሰጥታችሁ መስዋዕት አድርጋችሁ ጊዜያችሁን ለምትከታተሉኝ እና ክብራት ደንበኞቼ ክብር ይስጥልኝ። አመሰግናለሁ። እንግዲህ ይህ ቪዲዮ ለሌሎች ይጠቅማል ካላችሁ እናንተም ጠቅማችሁ ካገኛችሁ ለሌሎች ደግሞ ይጠቅማል ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሼር በማድረግ አበረታቱኝ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ለዛሬው እዚህ ላይ አበቃለሁ። መልካም ጊዜ እመኝላችኋለሁ። ባይ ባይ።